ሰላም ጤና ይስጥልኝ የተከበራችሁ የመረጃ ሊንክ ቤተሰቦች የዕለቱን አበይት ጉዳዮችና ሰሞኑ በሀገራችን ኢትዮጵያ በፖለቲካው በጸጥታውና በኢኮኖሚው ዘርፍ የተሰሙ አበይት ክስተቶችን በተለይም የጠቅላይ ሚኒስትሩ ማብራሪያዎች የመርካቶ ውጥረትና በሰሜን ሀገሪቱ ክፍል የተደቀኑት አዳዲስ የስጋት ደመናዎች በህዝብና በተቃዋሚው ኃይሎች ዘንድ ከፍተኛ የትችት ማዕበል አስነስተዋል። እነዚህን አንኳር ጉዳዮች በሰፊው እንቃኛቸዋለን። ኢኮኖሚውን ለአይኤምኤፍ አሳልፈው ሰጥተዋል ሲሉ የቀድሞ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ተናገሩ። ከውጪ የአሜኒ ግድያ በአሜሪካና በኢራን መካከል አዲስ ቀጠናዊ ውጥረት አስከትሏል። አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር ትንታኔዎች የምትሰሙ ይሆናል። የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ከዓለም አቀፍ የፖድካስት መድረክ ጋር ያደረጉት የ50 ደቂቃ ቆይታ በማህበራዊ ሚዲያ ገጾች ላይ እርስ በርሱ የሚጋጭ ከባድ የመከራከሪያ አጀንዳ ፈጥሯል። በርካታ የማህበራዊ ሚዲያ ገጾች እና ተንታኞች አቶ ማሞ በዚህ ቃለ መጠይቅ ላይ የገለጿቸው ነጥቦች በመጥቀስ የወቅቱ የማክሮ ኢኮኖሚ ማሻሻያ ሪፎርምና ሂደቱን በከባድ ሁኔታ መተቸት ጀምረዋል። በፖድካስቱ ላይ የተሰነዘሩ ሀሳቦች በትግራዩ ጦርነትና በተለያዩ ጫናዎች ሳቢያ የሀገሪቱ ኢኮኖሚ ክፉኛ መዳከሙና በዚህ ሳቢያ ኢትዮጵያ ለዓለም አቀፍ የገንዘብ ድርጅት አይኤምኤፍ አሳልፎ ከመስጠት ውጪ ሌላ አማራጭ እንዳልነበረ አምነዋል በሚል የተቹ ነው። በእውነት ምን አይነት የኢኮኖሚ ፖሊሲ እየተከተለ እንደሆነ አይታወቅም፣ ግልጽ መመሪያ የለም የሚለው የአቶ ማሞ ንግግር በፖሊሲ አውጪዎች ዘንድ ያለውን መደናገጥ ያሳያል ሲሉ ተቺዎች ይከራከራሉ። አቶ ማሞ በብሔራዊ ባንክ ቆይታቸው ወቅት የነበሩ አስከፊ ዶላር እጥረት ሲያብራሩ ለአንድ ነጋዴ $1000 ለመስጠት እስከ 2 ዓመት ድረስ የምንቀጥርበት ሁኔታ ነበር ማለታቸው ተቺዎች የብልጽግናን የኢኮኖሚ አመራር ድክመት ማሳያ አድርገው እያቀረቡት ይገኛል። በኢህአዴግ ዘመን ኢኮኖሚ በሁለት አሃዝ ያደገ እንደነበር፣ የውጭ ኢንቨስትመንት ከፍተኛ እንደነበርና የሐዋሳው ኢንዱስትሪ ፓርክን የመሰሉ ትልልቅ ፕሮጀክቶች ይንቀሳቀሱ እንደነበር በማንሳት አሁን ላይ ግን የወጣቶች የስራ ዕድል መዘጋቱና የጨርቃጨርቅ ኤክስፖርት መዳከሙን ያነሳሉ። የተወሰኑ የፖለቲካና የኢኮኖሚ ገጾች አቶ ማሞ ጠንከር ባለ ቃላት የወቀሱ ሲሆን የበላይ አካላትን ትዕዛዝ ለመፈጸም ሲሉ የራሳቸውን የሙያ ክህሎት ወደ ጎን በመተው አሳፋሪ ተግባራትን ሲፈጽሙ ቆይተዋል በማለት የስራ ዘመናቸውን ይተቻሉ። ሆኖም ግን የሰሩትን ስህተትና የነበረው ተጨባጭ ኢኮኖሚ ቀውስ አሁን ላይ በአደባባይ አውጥተው መናገራቸው ለታዛቢዎች መልካም አጋጣሚ ነው ሲሉ ያክላሉ። ይህ በአቶ ማሞ ምህረቱ ዙሪያ የተነሳው አዲስ ማዕበል በሀገሪቱ የኢኮኖሚ ፖሊሲና የብር ምንዛሬ ተመን ማስተካከያ ዙሪያ በአማካሪዎችና በተቃዋሚዎች ወገኖች መካከል ያለውን ጥልቅ የሀሳብ ልዩነት ይበልጥ ያጎላ ሆኗል። የኢራን አብዮታዊ ዘብ ከፍተኛ አዛዥ የሀገሪቱ የቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ መገደላቸውን ተከትሎ በዋና ጠላቶቻችን አሜሪካና እስራኤል ላይ ከታሪካዊ ትውስታ የማይጠፋ ከባድ የበቀል እርምጃ እንደሚወስዱ በይፋ ቃል ገቡ። ይህ የዛቻ መግለጫ የወጣው 4 የቤተሰቦቻቸው አባላት በተገደሉበት የአሜሪካና የእስራኤል አየር ጥቃት ሳቢያ ህይወታቸው ያለፈው የኻሜኒ የቀብር ስነ ስርዓት በትውልድ ከተማቸው ማሻድ ሐሙስ ዕለት ከተፈጸመ በኋላ ነው። የቀድሞ መሪ አስክሬን ለቀብር የበቃው ከተገደሉ ከ4 ወራት በኋላ መሆኑ ተገልጿል። የኢራን አብዮታዊ ዘብ ከፍተኛ አዛዥ ብርጋዴር ጀነራል አህመድ ቫሂዲ በሴፓ የዜና ወኪል በኩል ባወጡት መግለጫ ግድያውን በጽኑ አውግዘዋል። አዛዡ ፍትህ ሙሉ በሙሉ እንዲረጋገጥና ለወንጀለኞቹ በተለይም ለህፃናት ጉዳዩ የአሜሪካ ጦር ተገቢ ምላሽ እንዲሰጥ ጥሪ አቅርበዋል። የአሜሪካ ወንጀለኛ መሪዎችና የኢራን አብዮታዊ ጠላቶች በሙሉ እንዲሁም የተቃውሞ ግንባር በዚህ መለኮታዊ መሪ ላይ በፈሪነት በመግደል የመቋቋም ኃይላችንን ወደ መሬት እንደሚያወርዱት ማወቅ አለባቸው። የሰማዕታትን መበቀልና የጥፋተኞቹን ቅጣት ማረጋገጥ ህጋዊና የማይረሳ የኢራን ጥያቄ ሆኖ ይቀጥላል ብለዋል። የኻሜኒ የቀብር ስነ ስርዓት በኢራን ታሪክ እጅግ ግዙፉ ከተባለ ሁነቶች አንዱ ሆኖ ተመዝግቧል። የሀገሪቱ መገናኛ ብዙሃን እንደዘገቡት ከሆነ በ6 ቀናት ውስጥ በተከናወኑት የተለያዩ ሽኝት መርሃ ግብሮች ላይ ከ41 እስከ 43 ሚሊዮን የሚደርሱ ሰዎች ተሳትፈዋል። የኢራን የመንግስት የቴሌቪዥን ጣቢያ ፕሬስ ቲቪ የኻሜኒን የቀብር ስነ ስርዓት በዓለም ላይ እስካሁን ካየናቸው ትላልቅ የህዝብ ሰልፎች አንዱ ነው ሲል ገልጾታል። ይህ መጠነ ሰፊ ስነ ስርዓት የተከናወነው በ5 ቁልፍ ከተሞች ማለትም በቴህራን፣ ኩሙ፣ ናጃፍ፣ ካርባላ እና ማሻድ ከተሞች ውስጥ ተከፋፍሎ እንደነበር ታውቋል። ይህ የኢራን ከፍተኛ አመራሮች ይፋዊ የበቀል ዛቻ ቀጠናዊ ውጥረቱን ይበልጥ ሊያባብሰው እንደሚችል ዓለም አቀፍ የፖለቲካ ተንታኞች እየገለጹ ይገኛሉ። ወደ ሳምንታዊ ዝርዝር ትንታኔዎች ስናልፍ በቅድሚያ በመርካቶ የንግድ ማዕከል ሰሞኑ የተተገበሩ አዳዲስ የግብር ስርዓቶች፣ የዲጂታል ክፍያ ግዴታዎችና የሱቅ ማፍረስ ወይም መልሶ ማልማት እቅዶች በነጋዴው ማህበረሰብ ዘንድ ከፍተኛ መረበሽና ውጥረትን ፈጥሯል። ማህበረሰቡ እንደሚሉት መንግስት በነጋዴው ላይ በአንድ ጊዜ የሚጫናቸው አዳዲስ የአሰራር ገደቦችና ታክሶች የወቅቱ ከባድ የኑሮ ውድነትና የገበያ መቀዛቀዝ ያላገናዘቡ ናቸው። ኢኮኖሚን እናረጋጋለን፣
ዲጂታላይዝድ እናደርጋለን በሚል የሚወሰዱት በተጨባጭ ግን የአምራቹንና የነጋዴውን የመግዛትና የመሸጥ አቅም በማዳከም ገበያውን ይበልጥ ወደ ማክተምና ወደ እቃዎች መደበቅ እያመራ ነው በሚል ጠንካራ ወቀሳ እያቀረበ ይገኛል። መልሶ ማልማቱ የብዙዎች የዕለት ጉርስ ያናጋ ነው ሲሉ ይተቻሉ። የሳምንቱ ሌላኛው ጉዳያችን ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ቀርበው ስለ መኪና አስመጪዎችና ስለ ትግራይ ክልል መልሶ ማቋቋም የሰጡት ማብራሪያ በማህበራዊ ሚዲያ ላይ ሰፊ የክርክር አጀንዳ ሆኗል። ይሁን እንጂ ተቺዎች የጠቅላይ ሚኒስትሩን ንግግር ከተጨባጩ የሕዝብ መሰረታዊ ችግር የራቀና ቅድሚያ የሚሰጣቸውን ጉዳዮች ያሳተ ሲሉ ይገልጹታል። በሚሊዮን የሚቆጠሩ ዜጎች አንድ እንጀራ በሚገዙበት የዋጋ ግሽበት እየተጠበሱ የትራንስፖርት እጥረት አንገት እያስገደደ ባለበት ሁኔታ ትኩረቱን የቅንጦትና ውድ የሆኑ የኤሌክትሪክ መኪናዎች ላይ ማድረግ የቅድሚያ ዝግጅት መዛባትን ያሳያል ተብሏል። በትግራይ በኩልም ቢሆን በሚሊዮን የሚቆጠሩ የተፈናቀሉ ዜጎች ወደ ቀያቸው ሙሉ በሙሉ ባልተመለሱበት በትምህርት በሕክምናና በምግብ እጥረት ማህበረሰቡ እየተሰቃየ ባለበት ሁኔታ ጥቂት የልማት ስኬቶችን ማጋነን በጦርነቱ የቆሰለውን ማህበረሰብ ስሜት ይጎዳል የሚሉ የሞራል ጥያቄዎች ተነስተዋል። የአማራ ብሔራዊ ንቅናቄ ከፍተኛ አመራርና የፓርላማ አባል የሆኑት ዶክተር ደሳለኝ ጫኔ ሰሞኑን በመንግስት የፖለቲካና የጸጥታ አያያዝ ላይ በምክር ቤቱ ያሰሙት ድፍረት የተሞላበት ድምጽ የብዙዎችን ትኩረት ስቧል። ዶክተር ደሳለኝ በአገሪቱ በተለይም በአማራ ክልል እየተካሄደ ያለው ወታደራዊ ዘመቻ የንጹሃን ሰላማዊ ዜጎች መታሰርና መገደል በአስቸኳይ ሊቆም እንደሚገባ በግልጽ በመናገራቸው የሚደነቁ ቢሆንም በተቃራኒው ግን መላው የፓርላማ ስርዓት ላይ ከባድ ትችት እንዲሰነዘር ምክንያት ሆኗል። ተቺዎች እንደሚሉት ፓርላማው ከመንግስት አስፈጻሚ አካል የሚመጡ ውሳኔዎችን ያለምንም ማጣራት የሚያጸድቅ ማህተም ሆኗል። ጥቂት ግለሰቦች ድምጽ ቢያሰሙ ምክር ቤቱ እውነተኛ የህዝብ ስቃይ መቅረፊያ መድረክ መሆን አልቻለም የሚሉ የተቃውሞ ድምጾች ከራሳቸው ከተቃዋሚ ደጋፊዎች ጭምር እየቀረቡ ይገኛሉ። ሌላኛው የሳምንቱ ጉዳያችን በድንበር ላይ ያለው የጦርነት ስጋት ነው። ከሱዳንና ከኤርትራ ድንበሮች አካባቢ እየተሰሙ ያሉት የጦርነት የሰራዊት ቅንብር መረጃዎች ተከትሎ ህወሓት ሰሞኑን ያወጣው መግለጫ አዲስ ቀጠናዊ ውጥረት ፈጥሯል። ህወሓት በድንበር አካባቢዎች አዳዲስ የጦርነት ደመናዎች እየታዩ በመሆናቸው ሰራዊታችንና ህዝባችንን በተጠንቀቅ ሊቆም ይገባል የሚል መረጃ አጋርቷል። የፖለቲካ ተንታኞች ይህንን የህወሓት መረጃ በከፍተኛ ጥርጣሬና ትችት ነው የተመለከቱት። ህወሓት የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ተግብሮ ሰራዊቱን ትጥቅ ከመፍታት ይልቅ አሁንም ድረስ የውጭ ጦርነት ስጋቶችን እንደ ማስተንፈሻ በመጠቀም በፓርቲ ውስጥ ያለውን ትልቅ የውስጥ የፖለቲካ ክፍፍልና የስልጣን ሽኩቻ ለመሸፈን እየሞከረ ነው በሚል በሰፊው እየተቹ ይገኛሉ። በሌላ በኩል ደግሞ የድንበር ጦርነት ስጋት መኖሩን በራሱ የፌዴራል መንግስት ቀጠናዊ ዲፕሎማሲያዊ እንደከሸፈና ሀገሪቱን ወደማያልቅ አዙሪት እየከተታት መሆኑን ያሳያል ተብሏል። ይህም በእንዲህ እንዳለ የፋኖ ታጣቂዎች ፈጸሙት የተባለው የጭፍጨፋ ክስና የፕሮፓጋንዳ ፍልሚያ ሰሞኑ በማህበራዊ ሚዲያና በተለያዩ ሪፖርቶች የፋኖ ታጣቂዎች በንጹሃን ዜጎች ላይ ከባድ ጭፍጨፋ ፈጽመዋል በሚል የወጡት መረጃዎች፣ ክሶች አነጋጋሪነታቸውን ቀጥሏል። የመንግስት መገናኛ ብዙሃንና አንዳንድ አካላት ታጣቂዎቹ ሰላማዊ ሰዎችንና ንብረቶችን አነጣጥረው ጥቃት እያደረሱ ነው በሚል በይፋ ከሰዋል። ይህ ጉዳይ በሁለቱ ወገኖች ዘንድ ከፍተኛ የተቃውሞና የትችት መድረክ ሆኗል። የሰብአዊ መብት ተሟጋቾች እንደሚሉት በመሬት ላይ ባለው የኢንተርኔትና የመረጃ መዘጋት ሳቢያ የትኛው ጥቃት በማን እንደተፈጸመ በገለልተኛ አካል ማረጋገጥ እጅግ አስቸጋሪ ሆኗል። የፋኖ ደጋፊዎች መንግስት የራሱን ወታደራዊ ኪሳራ ለመሸፈንና የህዝብ ድጋፍ ለመንሳት የፈጠረው የሐሰት ፕሮፓጋንዳ ነው ሲሉ ክሱን ሙሉ በሙሉ ውድቅ ያደርጋሉ። በአንጻሩ ግን በጦርነቱ መራዘም ሳቢያ በተለያዩ ታጠቁ ኃይሎች ውስጥ የህዝብ ሰንሰለት መላላት መኖሩ ይህን ንጹሃን ዜጎችን ለዘረፋና ለግድያ እያጋለጠ መሆኑን ጥቃቶቹም በአስቸኳይ ቆሞ ገለልተኛ ምርመራ ሊደረግባቸው እንደሚገባ የሰብአዊ መብት ተቋማት በጽኑ እያሳሰቡ ይገኛሉ። በጥቅሉ ግን በክልሉ ያለው የጦርነት እሳት መፍትሄ አለማግኘቱ የንጹሃን ህይወት መቅጠፉን ቀጥሏል። የተከበራችሁ የመረጃ ሊንክ ቤተሰቦች ሰሞኑን በኢትዮጵያ የተሰሙት ክስተቶች የሚያሳዩት አንድ እውነታ ቢኖርም ሀገሪቱ በኢኮኖሚ ማሻሻያ ስም በሚመጡ ውጥረቶችና ባልበረዱ የጸጥታ ቆሶች መካከል እየተናወጠች መሆኑን ነው። ከመሪዎቹ የሚሰሙ ንግግሮችና የምድር እውነታዎች አለመገጣጠም ደግሞ በህዝቡ ዘንድ ያለው ጥርጣሬ ይበልጥ እያሰፋው ይገኛል። እናንተስ በእነዚህ ጉዳዮች ላይ ምን አይነት ሀሳብ ትሰጣላችሁ? ያላችሁን ሀሳብ በኮሜንት አስፍሩልን። የዕለቱ ዜናዎቻችን እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ።